የሩሲያ ዋና ከተማ በሆነችው ሴንት ፒተርስበርግ እኩለ ሌሊት አልፏል። መንገዶች ባዶ ሆነዋል። ከተማው ጸጥ ረጭ ብሏል። እንዲሁም የሙቀት መጠኑ በእጅጉ ቀዝቅዟል። ነገር ግን በከተማው መሃል በሚገኝ አንድ ንጉሣዊ ቤተ መንግሥት ውስጥ ለአንድ ሰው ብቻ የሚሆን ድግስ ተዘጋጅቷል። ከወደ ቤተ መንግሥቱ ኬኮችና ወይኖች በጥንቃቄ በሳይናይድ ንጥር እየተመረዙ ነው። ልዩ እንግዳም በቀጥታ ወደ ተዘጋጀለት ወጥመድ እያመራ ነው። በዚህ ምሽት ከፍተኛ የሩሲያ ባለሥልጣናትና ከበርቴዎች ቡድን በሩሲያ ውስጥ እጅግ የተጠላውን ሚስጥራዊ ሰዎችን የመፈወስ ኃይል ያለውን ግሪጎሪ ራስፑቲንን ለመግደልና አስክሬኑንም ለማጥፋት ውስብስብ ዕቅድ አዘጋጅቷል። ከግሪጎሪ ራስፑቲን የበለጠ እብደት የተሞላበት ሕይወት የኖሩ ሰዎችን ማግኘት ያዳግታል። ማንበብም ሆነ መጻፍ የማይችለው ከምስኪን ገበሬዎች ተነስቶ በንጉሣዊ ቤተሰብና በኃይል የተከበበ እንደ አምላክ ያለ ቅዱስ ሰውም ሆነ። ይህ በእንዲህ እንዳለ ታዲያ ራስፑቲን በመላው ሩሲያ የሚጠላ ሰው ነው። ታዲያ ይህ ሰው ለምን በመላው ሩሲያውያን ዘንድ በዚህ ደረጃ ሊጠላ ቻለ? ለምንስ እሱን ለማስወገድ ይሄ ሁሉ አስፈለገ? ራስፑቲን ለምን የዚህን ያህል እንደተጠላ ለመረዳት ወደ መጀመሪያዎቹ የሕይወት ምዕራፍ መመለስ ይኖርብናል። ራስፑቲን ያደገው በሳይቤሪያ በሚገኝ ትንሽ የገበሬ መንደር ውስጥ ሲሆን ሚስት አግብቶና ልጅ ወልዶ የተለመደ ሕይወትን ይመራ ነበር። ነገር ግን በ28 ዓመቱ የራስፑቲን ሕይወት ተቀየረ። ወደ ሃይማኖት ተሳበ። በድንገትም መንደሩንና ቤተሰቡን ትቶ በሃይማኖት ጉዞ ከከተማ ወደ ከተማ መዘዋወር ጀመረ። በጉዞ ላይ በሚያደርጋቸው ሃይማኖታዊ አስተምሮቶችና ባለው ስብዕና ዕውቅና እያተረፈ የመጣ ሲሆን ባለው ሚስጥራዊ የመፈወስ ልዩ ችሎታው ደግሞ በርካታ ሰዎች ዘንድ ተቀባይነትን እንዲያገኝ አስቻለው። በ1905 ላይም የመልአክ ያክል ይቆጠር ጀመር። ይህ ዝና በመጨረሻ ወደ ከፍታ መራው። የወቅቱ የሩሲያ ንግሥት አሌክሳንድራ በሄሞፊሊያ በሽታ የሚሰቃየው ልጇን እንዲፈውስላት ጠየቀችው። ራስፑቲን በከፍተኛ ሁኔታ በበሽታው ሲሰቃይ የነበረው ልጇን ሕክምና በማቋረጥ በጸሎት ተአምራዊ ፈውስን አገኘለት። ልጇም ከበሽታው ተፈወሰ። ታዲያ ይህ ክስተት በአገሪቱ ውስጥ እጅግ በጣም ኃያል ከሆኑ ሴቶች አንዷን እምነት አስገኘለት። በዚህም ሳይቆይ ንግሥቲቱ የቅርብ ወዳጁ አደረገችው። እግር ግን ይህ መለኮታዊ ገጽታ ሌላ ጨለማ ጎን ነበረው። ራስፑቲን የአልኮል ሱሰኛ፣ ከብዙ ሴት ተከታዮች ጋር ያለማቋረጥ የሚጨፍርና ግንኙነቶችን የሚፈጽም ሰው ነበር። በ1915 ፖሊስ ሚስጥራዊ የስለላ ቡድን አቋቁሞ የዕለት ተዕለት እንቅስቃሴውን መከታተል ጀመረ። በየቀኑ ማለት በሚባል ደረጃ ከሴተኛ አዳሪዎችና ከሴት ተከታዮቹ ጋር ወደ ቤቱ ሲመጣና ሰክሮ ሲዘምር ይስተዋል ነበር። በዚህ ሁሉ ዝብርቅርቅ ሕይወቱ መካከል ግን ከንግሥቲቱ ጋር ያለውን የቅርብ ወዳጅነት ጠብቆ ቆይቷል። ይህ ደግሞ እጅግ በጣም ከፍተኛ ኃይል አስገኝቶለታል። ራስፑቲን ይህንን ኃይል ተጠቅሞ የራሱን የፖለቲካ ውሳኔ መስጠት፣ አዳዲስ ሚኒስትሮችን መሾም እንዲሁም በጦርነቶች ላይ ውሳኔዎችን ማስተላለፍና ምክሮቹን መስጠት ጀመረ። በዚህን ጊዜ ሕዝቡ በራስፑቲን ላይ ተነሳ። ንጉሡና ንግሥቲቱም በራስፑቲን የሚመሩ አሻንጉሊቶች ናቸው በሚል ሕዝባዊ ተቃውሞ ተነሳ። ይህ ሁሉ ቁጣ በመጨረሻ በኖቬምበር 1916 በፓርላማ ፍንዳታን ፈጠረ። ፖለቲከኛው ቭላድሚር ፕሪሽኮቪችም ለመጀመሪያ ጊዜ በሕዝብ ፊት በራስፑቲን ላይ ያለውን ጥላቻ በይፋ ለፓርላማው ገለጸ። Зло исходит от темных сил, во главе которых стоит Распутин.
Уже несколько ночей я не могу сомкнуть глаз, представляя себе эти письма и послания, которые этот безграмотный мужик пишет императрице. Царь больше не управляет. Он сдался. Российская империя рушится. Теперь все распоряжения исходят от Распутина. Пока он жив, мы не сможем победить. ምንም እንኳን የበርካታ ፖለቲከኞችም ሆነ ሕዝብ አቋም ይህ ቢሆንም እስከዚህ ቀን ድረስ ግን ማንም ደፍሮ በይፋ ተቃውሞት አያውቅም ነበር። በዚህ ቀን ፓርላማውን ከተካፈሉት ሰዎች መካከል ፍሌክስ ዩስፓቭ አንዱ ነበር። ዩስፓቭ የንጉሣዊ ቤተሰብ አካል ቢሆንም ራስፑቲንን ሰይጣናዊ አድርጎ ይቆጥረው ነበር። ሩሲያን ለማዳንም መወገድ እንዳለበት ያምን ነበር። ዩስፓቭ ከፓርላማው በኋላ ለፕሪስኮቪች ደወለለት። Ваша речь не принесет желаемых результатов. Ну что ж, что можно сделать? Избавиться от Распутина. А кто это сделает? В России есть люди, которые это сделают. И вы сейчас разговариваете с одним из них. በዚህ ንግግራቸው ሁለቱ ለአንድ ዓላማ መቆማቸውን ተግባቡ። ከአንድ ሳምንት በኋላ ዩስፓቭ ፕሪስኮቪች የንጉሡ ያጎት ልጅ የሆነው ግራንድ ዱኪ ዲሚትሪ ፓቭሎቪች እና ሌሎች ሁለት ሰዎች ተሰባሰቡ። በዚያም ምሽትም አምስቱ ሰዎች ራስፑቲንን ለማጥመድና ለመግደል ታላቅ ዕቅድ አወጡ። ዕቅዱ በመጀመሪያ አምስቱ ሰዎች ባሉበት ራስፑቲንን በዩስፓቭ ቤተ መንግሥት መጋበዝ ነበር። ቀደም ብለው አምስቱ ሰዎች ከተገናኙ በኋላ ልክ ሌሊት 7 ሰዓት ላይ ዩስፓቭና ከአምስቱ ሰዎች መካከል አንዱ የሆነው ዶክተር ላዘርት እንደ ሹፌር ለብሶ ራስፑቲንን ለመውሰድ ይሄዳሉ። በመቀጠልም ወደ ቤተ መንግሥቱ ይዘውት ይመጣሉ። በቤተ መንግሥት ውስጥም ዩስፓቭ ለራስፑቲን ወደ ተዘጋጀለት ቅንጡ የመመገቢያ ክፍል ይወስደዋል። ይህ ክፍል የመጨረሻ ወለል ወይንም ቤዝመንት ሲሆን የተሰራበት ወፍራም የኮንክሪት ግድግዳዎች ማንኛውንም ጩኸትም ሆነ የተኩስ ድምፅ ከቤተ መንግሥቱ ውጪ እንዳይሰማ ያደርጋሉ። በግብዣው ወቅት ዩስፓቭ በሳይናይድ መርዝ የተቀመሙ ኬኮችና የወይን መጠጦች ለራስፑቲን ያቀርብለታል። ታዲያ የዩስፓቭና ሌሎቹ አራቱ ሰዎች ዕቅድ በጥሩ ሁኔታ ከሄደ ራስፑቲን በ15 ደቂቃ ውስጥ ይሞታል። በመጨረሻም የራስፑቲንን አስክሬን በልብስ ጠቅልለው ቅርብ ወደሚገኝ የበረዶ ወንዝ ውስጥ ለመጣል ዕቅድ አውጥተው ጨረሱ። ታዲያ ይህ ሁሉ ዕቅድ እውን እንዲሆን በመጀመሪያ ራስፑቲን የዩስፓቭን ግብዣ መቀበል አለበት። ራስፑቲን ግብዣውን እንዲቀበል ለማድረግ በርካታ ሐሳቦችን ካወረዱ በኋላ ዩስፓቭ ራስፑቲንን ለማጥመድ የደረት ሕመም እንዳለበት በማስመሰል የእሱን ፈውስ እንደሚፈልግ በመንገር መገናኘት ጀመሩ። ለበርካታ ጊዜያት በሚገናኙበት ጊዜ ራስፑቲን ሁልጊዜም ስለ ዩስፓቭ ሚስት ይጠይቀው ነበር። ዩስፓቭ ይህንንም እንደ መልካም አጋጣሚ በመጠቀም ሚስቱ ኢሪና በምታዘጋጀው ግብዣ ላይ እንዲገኝና ሚስቱንም እንዲተዋወቃት ለራስፑቲን ግብዣ ቀረበለት። ራስፑቲንም ኢሪናን ለመገናኘት ጓጉቶ ስለነበር ከዩስፓቭ የቀረበለትን ግብዣ በደስታ ተቀበለ። ዲሰምበር 29 1916 ታላቁ የግድያ ምሽት ደረሰ። ቡድኑ በዩስፓቭ ቤተ መንግሥት ተሰበሰበ። ዶክተር ላዘርት መርዛማውን የሳይናይድ ንጥር በኬኮችና ወይን ውስጥ ጨመረ። የግብዣው ሰዓት እስከሚደርስም ቤተ መንግሥቱ እውነተኛ የድግስ መልክ እንዲኖረው አንዳንድ ነገሮችን ማድረግ ጀመሩ። ተዘጋጅቶ የግብዣው ሰዓት እስከሚደርስ በጉጉት ሲጠባበቅ የነበረው ራስፑቲን በመጨረሻም ወደ ግብዣ ቦታው የሚወስደው መኪና በሩ ድረስ መጣለት። የሚሄድበትን ለማንም ሳይናገር በመኪናው ተሳፍሮ ሄደ። ራስፑቲን ወደ ተጠራበት ዩስፓቭ ቤተ መንግሥት ገባ። ዩስፓቭ ወደ ተዘጋጀለት ቅንጡ መመገቢያ ክፍል ሲገባ ሾፌሩ ዶክተር ላዛርት ደግሞ በላይኛው ክፍል የጠላታቸውን ሞት በተስፋ ሲጠባበቁ ወደ ነበሩት ቡድን አጋሮቹ ተቀላቀለ። እስካሁኗ ሰዓት ድረስ ነገሮች በታቀዱለት መንገድ እየተጓዙ ነበር። ነገር ግን ከግማሽ ሰዓት በኋላ ዩስፓቭ ወደ ላይ እየሮጠ ሄደና ራስፑቲን ምንም እየበላ ሆነ እየጠጣ አይደለም አላቸው። Господа, все идет не так. Эта тварь не ест и не пьет. Что нам делать? Потерпите.
Вернитесь и попробуйте снова, но ни на минуту не оставляйте его одного. ተመልሶ ከሄደ በኋላ በመጨረሻም ብርጭቆዎች ሲጋጩ እንዲሁም ወይን ሲቀዳ ተሰማ። አሁን ሌላ ግማሽ ሰዓት አለፈ። በሁለቱ ሰዎች መካከል ያለው ውይይት ግን አልቆመም። ዩስፓቭ አሁንም በድጋሚ ወደ ላይ መጣ። Это невозможно. Он выпил 2 бокала вина, съел несколько кусков пирога и, как видите, ничего не произошло. Абсолютно ничего. И хуже всего, он начинает спрашивать, когда же встретиться с Ириной. Возвращайтесь. Яд обязательно сработает. Нужно лишь немного времени. ዩስፓቭ ዳግም ተመልሶ መጣና ንግግር ማድረጋቸውን ቀጠሉ። በእያንዳንዱ የወይን ብርጭቆ ራስፑቲን ይበልጥ ትዕግስት እያጣ መጣ። የእርሱ ከተፈጥሮ በላይ የሆነ ድብቅ ኃይልም መርዙን የሚያሸንፍ ይመስል ነበር። ዩስፓቭ ዳግም ለሶስተኛ ጊዜ ሩጦ መጣና ለአጋሮቹ መርዙ በቀላሉ እየሰራ እንዳልሆነ በንዴትና በፍርሃት ውስጥ ተውጦ አስረዳቸው። Это безнадежно. Может быть, мы покончим с ним в другой день. Никогда. Если он уйдет сегодня, он уйдет навсегда. Мы должны покончить с этим сегодня ночью. А что, если я застрелю его? Быстрее и проще. Хорошая мысль. Сейчас не важно, кто его убьет. Важно лишь одно. Он должен быть мертв. Сегодня. Во что бы то ни стало. ያለማመንታት ዩስፓቭ ሽጉጡን አንስቶ ወደ ምድር ቤቱ ተመለሰ። ብዙም ሳይቆይ ቡድኑ ከባድ የጥይትና መሬት ላይ የወደቀ የአካል ድምፅ ሰማ። ራስፑቲን በመጨረሻ እንደሞተ እርግጠኞች ሆኑ። ቀድመው ባወጡት ዕቅድ መሠረት ከአምስቱ ሦስቱ ራስፑቲንን ወደ ቤቱ እንደመለሱት ለማስመሰል አንዱ የራስፑቲንን ልብስ ለብሶ ሁለቱ ደግሞ ሾፌርና ረዳት በመሆን አሻራ ለማጥፋት መንገዳቸውን ጀመሩ። በቤተ መንግሥቱ የቀሩት ሁለቱ ማለትም ዩስፓቭና ፕሪስኮቪች ስለነበረው ሁኔታ በላይኛው ክፍል እያወሩ ነበር። ታዲያ በዚህ ወቅት አንድ ያልጠበቁት ነገር ተፈጠረ። በድንገትም ከታችኛው ክፍል የእግር ኮቴ ድምፅና በር ሲከፈት ሰሙ። በሚደንቅ ሁኔታም እንደሞተ ያሰቡት ሰው አሁን በግቢው ውስጥ እየተንገዳገነና ወደ መውጫ በሩ እያመራ ተመለከቱት። Стреляй! Стреляй в него! ፕሪስኮቪች ሽጉጡን ይዞ ራስፑቲን ከግቢው ሳይወጣ ተኩስ ከፈተበት። በመጀመሪያዎቹ 2 ጥይቶችም ሳተው። ራስፑቲን እርግጥን የማይሸነፍና ልዩ ኃይል ያለው ይመስል ነበር። ነገር ግን ፕሪስኮቪች ሌላ 2 ጥይቶች ተኮሰ። በመጨረሻም ራስፑቲንን ከኋላው መጥቶ ገደለው። አሁን ከሌሊቱ 9 ሰዓት አልፏል። ራስፑቲን በቤተ መንግሥት በር ላይ በግልጽ ተጋድሟል። ፕሪስኮቪችም ለቤተ መንግሥቱ ጠባቂዎች የሆነውን ሁሉ ነገራቸው። እነርሱም በራስፑቲን መሞት ደስተኛ በመሆን አስክሬኑን ወደ ውስጥ በማስገባት በመጋረጃ ጠቀለሉት። ይህ ሁሉ ሲሆን አንድ ፖሊስ ወደ ቤተ መንግሥቱ መጥቶ ስለ ተኩሱ ድምፅ ፕሪስኮቪችን መጠየቅ ጀመረ። ፕሪስኮቪች ግን በብልሃት ሸኘው። Слушай, брат, ты любишь нашего святого государя и Россию? Разумеется, Ваше Величество. Знаешь, кто главный враг России? Безусловно, Григорий Распутин. Так вот, мы только что его убили. Его больше нет. Если кто-то будет спрашивать, ты ничего не видел и ничего не знаешь. Послушайте, Ваше Величество, если спросят, а я не под присягой, я ничего не скажу. ከደቂቃዎች በኋላ የገዳዮች ቡድን አባላት ወደ ቤተ መንግሥቱ ተመለሱ። በመቀጠልም ምንም ጊዜ ሳያጠፉ የራስፑቲንን አስክሬንና ልብሱን እንዲሁም ጫማውን ጠቅልለው በመኪና ውስጥ አስገብተው ወደ ፔትሮቭስኪ ድልድይ አመሩ። በሰውነቱ ላይም ክብደቶችን አስረው በበረዶ ጉድጓድ ውስጥ ወርውረው ጣሉት። ሌሊት 11 ሰዓት ላይ ቡድኑ ወደ ቤተ መንግሥቱ ሲመለስ በግቢው ውስጥ ያለውን የደም ነጠብጣቦችና የራስፑቲንን አንድ እግር ጫማ ጥለው እንደሄዱ አወቁ። እየነጋጋ መሆኑን ተከትሎ ምንም ማድረግ ያልቻሉት እነዚህ አጋሮች ወደ የቤታቸው ተበታተኑ። ከ2 ቀን በኋላ በፔትሮቭስኪ ድልድይ ላይ ደም ተገኘ። ፖሊስም የራስፑቲንን አስክሬን በበረዶ ውስጥ ደርቆ አገኘው።
ግድያውን ማን እንዳደረገው ለማወቅና ለመረዳት ከባድ አልነበረም። 5ቱ ሰዎች ወንጀላቸውን ለመሸፈን የሞከሩት በጣም ጥቂት ነበር። በዚያን ምሽት ራስፑቲን የት እንደነበር በርካታ ሰዎች ያውቁ ነበር። ይህ ሆኖ ሳለ ግን እነዚህን ሰዎች ማሰር ቀድሞውኑ በራስፑቲን ምክንያት በሩሲያ ያለውን ፖለቲካዊ ውጥረት ያባብሳል በሚል ንጉሡ ውሳኔን አላስተላለፉም። ዶክተር ላዘርትን ጨምሮ 3ቱ የግድያ ተሳታፊዎች ከሩሲያ ሀገር ሲወጡ ፕሪስኮቪች በሩሲያ ቆይቶ ከተወሰኑ ዓመታት በኋላ ሕይወቱ አልፏል። የግድያው ጠንሳሽና ዋና አቀናባሪ ዩስፓቭ ግዞት ተፈርዶበት ቀሪውን ሕይወቱን በፈረንሳይ ከሚስቱ ኤሪን ጋር አሳለፈ። የሩሲያ እጅግ የተጠላውና አይነክ የሚመስለው ሰው አብዝቶ በሚወደው የሴት ሱስ ምክንያት ሕይወቱን አጣ። Au soir de votre vie, lorsque vous repensez à Raspoutine, quel sentiment éprouvez-vous à son égard? Le dégoût. Dans des circonstances identiques, si vous aviez à prendre une décision identique, referiez-vous ce que vous avez fait? Oui.